ሰላም ጤና ይስጥልኝ። ዛሬ ወንቃ ጊዮርጊስ ተከስተናል። እንግዲህ እዚህ ጋር እንደምትመለከቱት ዛሬ ዓመታዊ ክብረ በዓል እንደመሆኑ መጠን እዚህ ጋር አስፓልት ዳር ላይ እየተዘጋጀ ያለ ሁሉም በየድሩ ጸበል ጻድቅ እያዘጋጀ ነው። ይህ ጸበል ጻድቅ የጊዮርጊስ ታቦት ወጦ ከገባ በኋላ ህዝበ ክርስቲያን አክብሮ ከተመለሰ በኋላ እዚህ ጋር ቁጭ ብሎ ጸበል ጻድቅ የሚቀምስበት ቦታ ነው። መስመር ዳር እንዲሆን የተፈለገበት ዋና ምክንያት ደግሞ የሚጓዝ በዋናው አስፓልት ላይ የሚጓዝ ማንኛውንም ተሽከርካሪም ሆነ የህዝብም ሆነ የግል መኪኖች፣ እግረኛ፣ ፈረሰኛ ሁሉም እዚህ ጋር እየቆመ ጸበል ጻድቅ የሚልበት ቦታ ነው። አሁን ቤተክርስቲያን ላይ ያው እዚህ ጋር እንደምትመለከቱት ጸበል ለማስቀዳት ወረፋ ይዘን እንገኛለን። በስሙ መሰብሰብ በስሙ መስራት ስለ ስሙ መኖር በስሙ መሞት አይደል ምን ባያስደስተው ይህ ነው ክርስትና፣ ይሄ ነው ሕይወት፣ ይህ ነው ክርስትና፣ ይሄ ነው ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞት እጃችሁን ለትውልድ የምናስረክበው ለልጅ ልጅ አውርሰን ደስ የምንሰኘው አይደል ብርና ወርቅ አይደል ሌላ ሀብት ሃይማኖታችን ነው የእኛ ርዕስ ጉልት ቤተ ክርስቲያን ናት የእኛ ርዕስ ጉልት ቤተ ክርስቲያንን እንግዲህ እንደምትመለከቱት የወንቃ ገነተ ጽጌ ካቴድራል ቤተ ክርስቲያን ጅምር ህንፃ ነው እዚህ ጋር የሚታያችሁ። አሁን ላይ ገንዘብ በማጣቱ ስራ አቆሞ ነው የሚታየው። ለዚህ ለቅዱስ ጊዮርጊስ ለፈረንሳይኛው ጊዮርጊስ ለፈጣኑ ጊዮርጊስ ብሩክታይትን ከዘንዱ አፍ እንዳወጣት ሁሉ እኛንም ከምናየውና ከምንሰማው ይጠብቀን ዘንድ ስለ ቅዱስ ጊዮርጊስ 5-10 ብላችሁ ይህንን የመሰለ ጅምር ህንፃ ታስጨርሱት ዘንድ የኢትዮጵያ ንግድ ባንክ አካውንት 103018720031 እዚህ ባዮ ጋር አስቀምጥላችኋለሁኝ። በስሙ መሰብሰብ በስሙ መስራት ስለ ስሙ መኖር በስሙ መሞት አይደል ምን ባያስደስተው ይህ ነው ክርስትና፣ ይሄ ነው ሕይወት፣ ይህ ነው ክርስትና፣ ይሄ ነው